125 ደረጃ ወደ ላይ ወጥቼ ይሄንን ሙዚየም ለማየት ነው። እንዴት እንደሚያምር እዩት። አሰራራቸው በጣም ድንቅ ነው። እንዴት እንደሚያምር እንዴት እንደሚያምር እዩት። እዚጋ ማርያም መሆኗ ነው። ግን የሆነ ክብድ የሚል ነገር አለው። ያምራል ግን ይከብዳል። ሰው ቁጭ ብሎ ይጸልያል። ግን ያምራል። ጸጥ ነው፣ ማውራት አይቻልም። አሰራሩ አይገርምም? ይገርም አሰራር ነው ያለው። ወይ እንዴት እንደተሰራ እንግዲህ ይሄንን አለማድነቅ ይገርማል። የሚደነቅ ነገር ነው። ኧረ ኢትዮጵያ ምን ይሁን? አዲስ አበባ ዋው! ኧረ እዩት። አጋጣሚ ያጋጠመኝን ላሳያችሁ። ግን ምን ማለት ይሆን ትርጉሙ አላውቅም። በጣሊያንኛ ስለሆነ የተጻፈው ትርጉሙ ምን እንደሆነ አላውቅም። ግን ኢትዮጵያን ሳያት አቢሲኒያ ይላል። ዝም ብላችሁ ማየት ብቻ ነው። ተርጉሙ ትራሳችሁ አያችሁት? አቢሲኒያ እንግዲህ ፈልጎ የራሳችንን ለማግኘት አቢሲኒያ ስላለ ብቻ ጋሞ ይላል። ጋሞ የሄዳችሁበት ሀገር ስለ ሀገራችሁ የሆነ ነገር ሲታይ ውስጣችሁ ምን ይሰማችኋል? ደስ አይልም? እስኪ ሪፍሌክት ያደርጋል እዚህ ጋር። ዋው! ይዋቸው ምን ይሆን ግንኙነቱ ከዚህ ጋር የሚያስረዳ የለም። እዚህ አካባቢ ያው እንግዲህ በራሳችን ተረጉመዋለን። እኛም ሀገር እኮ ያልፈረሰው አስክሬን አለ፣ ያልፈረሰ ጸጉራቸው እንዳለ ጥርስ እንዳለ እንደዚህ ቢቀመጥ እንዴት አሪፍ እንደሚሆን ቱሪስቶች መቼም ይጎበኙን ነበረ እንደዚህ ብናደርገው። በየቦታው ቀብር አለ። የሚገርም ነው እኮ። እንደነገጥኩ ለረግጠው ብዬ ወይኔ ጉዴ ያልኩኝ። አይገርምም? መሬቱ በሙሉ መቃብር ነውና ግን ሰው ይራመድበታል። ለዚህ ነው የሚከብደው እኮ። ሲገባ የሆነ ክብድ የሚል ነገር አለው። መሬቱ በሙሉ መቃብር ነው። የሚገርም ነው። ይሄ ዳርዳሩ በሙሉ መቃብር ነው። የተቀበሩት ናቸው ይመስለኛል። እንትኖች ናቸው ቄሶቹ ወይ ምናምን ይመስለኛል። ተአምር ነው። ሁሉ መቃብር ነው። ይህ ሁሉ መቃብር ነው መሬቱ።
በዚህ ነው በቃ ክብድ የሚለው ይዩት። አያችሁት? ስማን ይሄማ ጨራሽ አጽማለሁ፣ ይሄማ ጨራሽ አጽማለሁ። ጉድ እኮ ነው። ያጽማለሁ ምናምን አለው። ጉድ ነው። በቃ ማለት ነው። በዚህ የሚገባ መስሎኝ ነበር።